አስደሳች ዜና ለሃይስኩል ተማሪዎች በሙሉ ለዘመናት ጭንቀታችሁ አንድ መላ ተገኝቷል። ዘወትር ውጤት በተነገረ ቁጥር ከአባት ቁጣ ሽሽት፣ የማያቋርጠው የእናት በርትተክ ተማር ጭንቀት ሰልችቷችሁ እስካሁን ለፍቶ ያሳደጉኝን ቤተሰቦችን ጥቂት በትምህርቴ ገፋ አድርጌ ላስደስታቸው ብላችሁ ነገር ግን ለማንበብ ስትቀመጡ የምታነቡት አልገባ እያላችሁ ለተቸገራችሁ እነሆ መላ አልፋዎች ነን። ተማሪዎቻችን ጋር ዓመታትን አስቆጥረን ብዙዎችን ከጭንቀት ገላግለን እዚህ ደርሰናል። በኢትዮጵያ ታሪክ ለመጀመሪያ ጊዜ በሃይስኩል ታሪክ የመጀመሪያ የሆነ በአማርኛና በእንግሊዝኛ ግልጽና ልቦለድ የማንበብ ያክል የቀለሉ ኤክስፕላናቶሪ ኖቶች ከሶልቭድ ፕሮብለሞችና የማስታወስ አቅምን ከሚያግዙ ትሪኮች በማካተት አዘጋጅተን እነሆ ብለናል። የተሰሩ ሳምፕሎችን ለማየት ምንም አይነት ክፍያ አያስፈልግም። አዎ በነፃ ገብታችሁ እዩ፣ ለሌሎችም አጋሩ። ከ9ኛ ክፍል እስከ ሬሜዲያል ድረስ አልፋ ኖትን ተጠቅመው ለውጤት የበቁ ተማሪዎቻችን ምስክሮች ናቸው። ቀጣይ የምስክርነት ተራው የእናንተ ነው። ይፍጠኑ፣ ይምጡ። ጥናትን ወዳቀለለው አልፋ ቤተሰብነት ዛሬውኑ ይቀላቀሉ። ለሳምፕል ይህንን ሊንክ ይጠቀሙ። ለማንኛውም ሐሳብና ጥያቄ በስልክ ቁጥራችን ይደውሉ። አልፋን አንብቤ ቀለለ ሐሳብ
አስደሳች ዜና ለሃይስኩል ተማሪዎች በሙሉ ለዘመናት ጭንቀታችሁ አንድ መላ ተገኝቷል። ዘወትር ውጤት በተነገረ ቁጥር ከአባት ቁጣ ሽሽት፣ የማያቋርጠው የእናት በርትተክ ተማር ጭንቀት ሰልችቷችሁ እስካሁን ለፍቶ ያሳደጉኝን ቤተሰቦችን ጥቂት በትምህርቴ ገፋ አድርጌ ላስደስታቸው ብላችሁ ነገር ግን ለማንበብ ስትቀመጡ የምታነቡት አልገባ እያላችሁ ለተቸገራችሁ እነሆ መላ አልፋዎች ነን። ተማሪዎቻችን ጋር ዓመታትን አስቆጥረን ብዙዎችን ከጭንቀት ገላግለን እዚህ ደርሰናል። በኢትዮጵያ ታሪክ ለመጀመሪያ ጊዜ በሃይስኩል ታሪክ የመጀመሪያ የሆነ በአማርኛና በእንግሊዝኛ ግልጽና ልቦለድ የማንበብ ያክል የቀለሉ ኤክስፕላናቶሪ ኖቶች ከሶልቭድ ፕሮብለሞችና የማስታወስ አቅምን ከሚያግዙ ትሪኮች በማካተት አዘጋጅተን እነሆ ብለናል። የተሰሩ ሳምፕሎችን ለማየት ምንም አይነት ክፍያ አያስፈልግም። አዎ በነፃ ገብታችሁ እዩ፣ ለሌሎችም አጋሩ። ከ9ኛ ክፍል እስከ ሬሜዲያል ድረስ አልፋ ኖትን ተጠቅመው ለውጤት የበቁ ተማሪዎቻችን ምስክሮች ናቸው። ቀጣይ የምስክርነት ተራው የእናንተ ነው። ይፍጠኑ፣ ይምጡ። ጥናትን ወዳቀለለው አልፋ ቤተሰብነት ዛሬውኑ ይቀላቀሉ። ለሳምፕል ይህንን ሊንክ ይጠቀሙ። ለማንኛውም ሐሳብና ጥያቄ በስልክ ቁጥራችን ይደውሉ። አልፋን አንብቤ ቀለለ ሐሳብ